ብዙ ወጪ አለብኝ። በቃ ይቅርታ ሀቢባ፣ ደስ ይበላችሁ። አይ አም ሶሪ፣ ይቅርታ ሀቢባ። ትዳር ላይ ያወራሽ የእውነት ተዋት። አሁን እርጉዝ ናት እሷም። ስራ ወደ ስራ፣ ሁለታችሁም ወደ ስራ። እዛ ኖር ነው አይመከርም። እሺ ረዋን፣ እኔን ታውቀኛለች መቼም። አውሮፕላን ልገዛልሽ ነው ብዬ አላገባዋል። አየር ገዛልሻለሁ ብዬ መርከብ ገዛልሽ አላገባዋል። ታውቀኛለች። ሙልጭ ያልኩ ደህና ነኝ። አብረን ሰርተን እንቀየራለን። እኔም ትንሽ ያቺ ያለችኝ እውቅና ተጠቅሜ ሚዲያ ላይ ተፍተፍ ብለን እንቀየራለን በሚለው ካልኩሌት ነው እንጂ እኔ ልጅሽን አልሰደብኩ። እኔ ባሌ ጋር አይደለሁም። ማንም ሰው አልሰደብኩብሽ። አንቺን የተናገርኩ፣ አንቺ ደግሞ ለእኔ ነው መናገር የነበረብሽ። እሺ ሀቡ፣ በዛ ማድረግ አለብሽ። አሪ ኦኬ፣ ነውር ነው። ምክንያቱም ትውልዱ ምን ማስተማር ነው? ለምን ሞራል የለሽም በትዳር መካከል። ሀቢባዬ በጣም ይቅርታ። እሺ ለምን ነው ታውቂያለሽ? አሁን እንደዚህ አድርጊ፣ ለሚስቴ ክብር ስሚል ለምን ሞራል የለሽም? እሺ እናቴ፣ ለምን ጥሩ አይደለም። እዛ አንቺ ታውቂያለሽ ቁጭ ብለሽ እየሰራሽ ራስሽ ምናምን እና ይከፋታል። ረዋ እንደዚህ ስል ከኔ ጋር እንጣላለን። ለዛ ስለሆነ ነው። በሌላ ነገር አደንቅሻለሁ። በዛ ግን አትምጪ። ሙቼ እበልጥሻለሁ። ወላሂ ይቅርታ አድርጊልኝ። እና ያው ምክርም እንትን ነገር ነው፣ እንደ ይቅርታም ነው። እሺ ሶስት ናካል። አንደኛ ሀቢባን፣ ሁለተኛ ህዝቡን፣ ከዛ ሶስተኛ እኛን ጠይቀናለች በቪዲዮ ጉዳይ። የእውነቴን ነው። እሷን ይቅርታ ካልጠየቀች የእውነቴን ነው። ሀቢባውን የእውነቴን ነው። የሚያሽቃብጥ ሰው አትወድም። እኔ በትዳር ጉዳይ ስታወራ አትመቸኝም፣ አታውቅም። ግን በሌላው ስታወራ ኮንፊደንሷ ይመቸኛል። የእውነቴን ነው። በሌላው ነገሯ ይመቸኛል። በፊትም ይመቸኝ ነበር። በራሷ ባወራችሁ ነጥብ ስለጣለች ነው የጠለዋት እንጂ ምን የሚያገናኝ ነገር የለንም። ነገር ግን ሜምበር የሆናችሁ ኮፕሊንግ ያደረጋችሁ እቺ ዝሆን እሷ የለፋችበትን ያ የደከመችበትን የእውነቴን ነው። እስኪ ዛሬ ስለሰው ጥሩ ነገር ላውራ። የደከመችበትን ሀቢባ ማዋረድ ነው የለፋችበት። ሀቢባና ረዋን ያገናኘ ኬዝ ነው ሁላ የለፋችበትን በዚህ ማዋረድ። እቺ ዝሆን የመጣላትን የምታወራ ባለጌ አዋራታለች። የእውነቴን ነው የምላችሁ። ለእሷ ክብር አይመጥንም። አፈር ከድሜ የበላችበት ከስንት ሰው ጋር የተጋጨችበት ነው ሀቢባ። የእውነት ሀቢባ ክብር ብላ እንደዚህ ማውራታ እኔም ተጸይፊያታለሁ። ዝሆን አትመጥነን። አዎ ቀኑብሽ ነው ማናት ቀኑብኝ አለች። የእውነቴን ነው የምላችሁ። ሀቢባ ከስንት ሰው ጋር ተጣልታለች ከብዙ ሰው ጋር በረዋን ምክንያት። የእውነቴን ነው የምላችሁ። ደክማባታለች። እሷን ማዋረድ ነው ያለ ማስረጃ እየሰራሽ እንደማለት ነው። ቤተሰብ እኔ በጣም ተሰምተኛል፣ በእኔ በኩል ማለት ነው። ምክንያቱም ኮፕሊንግ እያደረጋችሁ አድርሱላት፣ ለሀቢባ አድርሱላት። በስሟ ልጥራት፣ ዛሬ ቀን በስሟ ልጥራት እና ምን አለ መሰላችሁ፣ እሷን አታዋርዱ እየወጣችሁ። አንዳንድ ሰው ደግሞ ልጥፍ ሙጭጭ አትበሉ፣ አትፈልጋችሁም። የእውነቴን ነው። እኔ በሌላ ነገር እንትን ቢሆንም ግን ቢያንስ ኮንፊደንስ አላት የሚያሽቃብጥ እንደ እኔን አላወቀችኝም። በደንብ እንተዋወቅ ትወደኝ ነበር። የእውነቴን ነው የምነግራችሁ። ግን ችግሩ ምንድን ነው? እሷ የሚያሽቃብጥ ሰው አትወድም። ለጥቅም ነው የምትቀርቧተኝ። ወላሂ ነው የምላችሁ። አሁን ያቺ ኢትዮጵያ የገባችው አንደኛዋ ደግሞ ያቺ 3 ሚሊዮን አድርጋ ከበላች በኋላ ማውራት ጀመረች። ትፍቀድልኝ ምናምን ማለት ጀመረች። አሁን የእውነቴን እኮ ነው። አንድ ነገር ልንገራችሁ እስኪ። ረዋንን አትመጡማትም እኮ አለባበሷ። ረዋን ማለት አለባበሷ ለራሱ 100 ኢማራት ያሉ ሴቶች አንዳንድ አለባበሳቸው ጥሩ ያልሆነና አረብ ሀገር ያሉ ሴቶች አለባበሳቸው ጥሩ ያልሆኑ አዳምጡ፣ ታስንቃለች እኮ። የእውነቴን ነው የምነግራቸው። ረዋን ማለት እኮ አለባበሷ ለራሱ እኮ ሰው ያስንቃል። የእውነቴን ነው። አሁን አንቺ ያችኛዋ እንትና ጋር የጣላችሁ የገባችሁ ወደ ሀገሯ እንዴት በየትኛው ሞራላችሁ ነው ረዋንን የምትናገሩ? ይቅርታ ጠይቅ እንዳታስቡ እንዴ። ነጥብ ጥላለች እኮ ፋራ ናችሁ እንዴ? ስሙ ልነግራችሁ ነው። በጣም ነውር ነው። ሀቢባን ማዋረድ ነው። አታዋርዷት፣ አታነካኩ። ረዋና ኮፒሊንግ ያደርጋችሁ ወሬ ትጣፍጣለች። ስለሷ ጥሩ ነገር ላውራ እስኪ ዛሬ። ስሙ ልንገራችሁ፣ ስለ ትዳር አታውቅም። የእውነቴን ነው። በክብር ሳንሳደብ ነው። ስለ ትዳር የምታውቀው ነገር የላትም ሀቢባ። ስለ ትዳር አታውቅም፣ ግን ኮንፊደንሷ ይመቸኛል፣ እንትኗ ነገር ይመቸኛል። እሷን አታዋርዱ። የደከመችበት የለፋችበት ስንት ሰው ጋር የተጠላችበት አታዋርዱ፣ አታነካኩ። እሷና ሀቢባን አታነካኩ። እናትና ልጅ ናቸው፣ አብረው ይቀጥላሉ፣ መቼም አይጣሉ። እኔ ራሱ ገፋፍቻት አላውቅም። እኔ ተንኮል ባስብ ግን አሰድባት ነበር። የእውነቴን ነው። ግን እኔ እንትን እላታለሁ በቃ። እና ኮፕሊንኩን አድርጉ፣ እሷን አታዋርዱ። የእውነት ለፍታበታለች፣ ደክማበታለች። በዚህ ሰው ጋር ጣልታለች። እኔ አውቃለሁ። አንቺ ዝሆን ወጠሽ የተናገርሽው በአውት ፓስ የገባሽው ኢትዮጵያ ውስጥ አንቺ እንደዚህ ብለሽ ስለ ቪዲዮ ምናምን አወራሽ። አንቺ መሀይም
2-3 ዓመት ጀዝባ የሆነችበት ረዋን ያበረችበት ራሷን ልታጠፋ የነበረችበት ያ ቪዲዮ እኮ ነው። አንቺ መሀይም ይገባሽ ኑሮ ወደ ህዝቡ ያስተዋወቃት ያ ኬዝ እኮ ነው። አንቺ እስስት አሁን ገና ለገና ታዋጣልኛለች ብለሽ ነው አቡናትንኩ የምትይ። እሺ አሁን በቃ እሺ ብስማን ፕሊንክ አድርጎ ያ አንዳንድ ቀን ደግሞ ጥሩ ማውራት ጥሩ ነው ብዬ ነው ባለቤቴ። ምን አለ መሰለሽ እውነታውን እያየነው ዝም ከማለት ማውራት አለብን። የይቅርታ ቪዲዮ ስሪ በሏት ለዛች ዝሆን ካልሰራች መቼም አንፋታትም። እቺ ባለጌ ወራዳ አላማ የላቸው ምን የላቸው። ይቅርታ ረዋንና ኡስማን እና የረዋን ቤተሰቦች የመዳም ቅመሞች ይቅርታ፣ ሁለተኛ አይለመደኝም ብላ እንደውም ከኔና ከኡስማን በፊት የመዳም ቅመሞች ብላ ስማችሁ መጥራት ሀቢባን ይቅርታ መጠየቅ አለባት። ሮቶ ሰምተሻል? ይቅርታ ብለሽ ጠይቂ። ከዛ የመዳም ቅመሞች ይቅርታ ያደርጉልሻል፣ እኔም ይቅርታ እልሻለሁ። ሀቢባን ይቅርታ መጠየቅ አለባት። ካልሆነ ግን አይቻልም። ሀቢባን ይቅርታ መጠየቅ አለባት። እንዴት በይ እኛ በግል ተሳድባለች ምናምን ችግር የለውም። እሺ ይቅርታ ጠይቃለች። ፋንዲያ ማን አባት ስለሆነች ነች። አያ አላማ የላቸው ምን የላቸው። ሀቢባን ይቅርታ መጠየቅ አለባት። እሺ አንዴ የመዳም ቅመሞች ይቅርታ ታረጉላታላችሁ ለዛች ሮቶ ወይስ አታረጉላት? የመዳም ቅመሞች ይቅርታ 3 ሰው ነው የምትል። አንድ ሀቢባን ለምን በኬዙ ጉዳይ መጣለች። የመዳም ቅመሞች አንዴ 2 አናረግም እንዳትሉ ይቆጥር የለ ወይም እነሱ ይወስኑ። እኔም እሷም ከመዳም ቅመም በታች ነን፣ በላይ አይደለም። እናንተ የምትወስኑት ይደረጋል። ወላሂ እውነት ህዝቡ ነው ግን አናረግም ያሉ እዚህ ጋር እኔ ብቻ ሳይሆን የሰደብሽው ሀቢባን ነው። ለምን በጣም የለፋችበት ያለ መረጃ እንደማሰራ እያረጋገጥሽ ነው። እዚህ ጋር ሀቢባ ደግሞ በመረጃ ነው የምትሰራው። በመረጃ አይታ ነው የረዳችኝ፣ ድምፅ የሆነችኝ፣ ህዝቡም የረዳኝ እዚህ የደረስኩት። ስለዚህ እንደዛ ብለሽ ስታወሪ እዚህ ጋር የእሷንም ክብር እየነካሽ ነው፣ የእኔም ብቻ ሳይሆን። እኔ መቼም ይቅር አልልሽም። አንቺ ሮቶ ገብቶሻል? አንቺ ሮቶ እኔ መቼም ይቅር አልልሽም። ግን እዚህ ጋር እሷን ሀቢባን እያዋረድሻት ነው። ለምን ያለ መረጃ እንደረዳችኝ ቪዲዮ ውሸት እንደሆነ ምንም አይነት መረጃ እንዳላኩላት እንዳላየች አድርገሽ ነው ስሟን እያጠፋሽው ያለሽው እንጂ እኔን አይደለም። እኔ ምንም ቅንጣት ያክል አደርሽብኝም። ግን እዚህ ጋር ሌሎቻችሁም አሉ ደግሞ ብሎክ ያረኳቸው ሮቶዎች አሉ፣ አንዳንድ ውሾች አሉ ከስር የሚጮሁ ሞዴሬተሮች ማለት ነው። እንዳለ አጥቻቸዋል፣ ብሎክ ናቸው። እና ይቅርታ እያላችሁ ቪዲዮ እየሰራችሁ አይቻለሁኝ። እዚህ ጋር ይቅርታ ስትሉ እኔን አታናድዱኝም። ትዝብት ነው። ሌላ ተመልካቹ እየታዘባችሁ ነው፣ አሳልፋችሁ እየሰጣችሁ ነው። ማንን? ሀቢባን አሳልፋችሁ እየሰጣችኋት ነው። እዚህ ጋር እኔን እየጎዳችሁ እየመሰላችሁ ይቅርታ ስትሉ የነበራችሁ ቪዲዮ ያ የድሮዋን ሴትዮ የፖሰታችሁ ማለት ነው። እሺ እያዋረዳችኋት ነው እዚህ ጋር እንጂ እኔን እየሰደባችሁኝ አይደለም። አስረግጬ ልንገራችሁ ወለኝ የእውነቴን ነው። በእኔስ ብሎክ አይደላችሁም። እኔ ልንገራችሁ ይሰማል። ይሄ ብልግና ነው። እንደዚህ አይደረግም። አዋረዳችኋት። የእውነቴን ነው። እናንተ በግ የሀቢባ ሞዴሬተሮች እኔ አሁን ልንገራችሁ ይፖሰት ማይፖሰት ወቁ። እናንተ በግቶች ማትረቡ። የእውነቴን ነው። ምን አለ መሰላችሁ አንዳንድ ጊዜ ሰው የለፋበትን ነገር እንደዛ አይደረግም። ሀቢባውን ትታዘባችኋለች፣ ትእዛዝ ታወርዳለች ግሩፕ ላይ። ሰገጥ አትሁኑ፣ አትቸኩሉ። እናንተ ሞዴሬተር ከሆናችሁ የበላይ አካል ስልጣን አለ። ማን? እሷ አዛዥ አለች። ገብቷችኋል? ለፍታበት ደክማበት እንትን ብላለች። ይሄ ኬዙ ቀላል አይደለም። እናንተ ምንም ነገር ማታውቁ። የእውነቴን እኮ ነው። ሞዴሬተር ማለት ሰው ማስጠፍ ማስገባት ነው። እና ሰው የለፋበትን ነገር ሀቢባ እውነቴ ነው። እኔ ታናደኛለች። ነገር ግን እኔ አሁን ስለ ኬዙ ስለተነሳ ነው እና ደክማበታለች። ረዋን ደግሞ እስከ መጨረሻው አሁን በህግ ላይ ሂዳበት የደከመች በ3 ዓመት ሙሉ እሷን ማዋረድ ነው። የእውነቴን ነው ነግራችሁ። ታዘባችኋለች፣ ትወልቋቸዋለች። ያለ መረጃ ሰርተሻል እያላችሁ ራሳችሁ እንግዲህ ራሳችሁ ያለ መረጃ ነው የሰራሽው፣ ያለ መረጃ ነው ረዋንን ያገሻት እያላችሁ ራሷ እየጎዳችኋት ነው ማለት ለሚታዘብ ሰው ማለት ነው። መቼስ የሚያይ ሰው አለ፣ ዳር ላይ ቁጭ ብሎ የሚያይ አለ፣ የሚታዘብ አለ። እናንተ በእናንተ ቤት እኔን እያጣጣላችሁ ነው።
እኔን ለማሸማቀቅ፣ እኔን ለመሳደብ፣ እኔን ያልሆነ ነገር እንዳደርግ እንዲሰማኝ ምናምን ለማድረግ ነው ሀሳባችሁ። ግን ነው እኔ አልሸማቀቅም። እሺ ነው እረፉ። ሰው የለፋበትን ነገር የእውነቴን ነው። እንደውም አትቀርባችሁም። አንዳንድ ሰው ለጥቅም ብላችሁ ሰውን አታሞጉሱ። ለምሳሌ አሁን የሆኑ ሰዎች ሲጣሉ፣ ለምሳሌ በመሀል አትገቡ። ቲክቶከር ያለ ሰው ከቲክቶክ ያለ ሰው ሲጣላ ይኸውላችሁ አታንጨብጭቡ። አንዳንድ ሰዎች የምትታወቁ አታንጨብጭቡ፣ ዝም በሉ። አሁን እናንተ በተለያች ዞን ገና ለገና ብር ታዋጣ ሰጠናለች ምናምን ብላችሁ ነው አይደለ? አሳይሻለሁ ደግሞ ይወዳለሁ። ይቅርታ እናስጠይቃሻለን። ከህዝቡ ጋር ይቅርታ ትጠይቂያለሽ። የመጀመሪያ ሀቢባን ጠይቃለሽ። የእውነትን በኬዙ ጉዳይ ማለት ነው። እሷ እናስቀድማል። ምክንያቱም እሷ የለፋች በተለይ በኬዙ በቪዲዮ ጉዳይ አልፋታሽም። እኔ ለምን አፍሽን በጣም ከፍተሻል፣ አፍሽን ከፍተሻል። ተጻራርተሻል። ሽንት ቤት መሰለሽ እንደ የቀበሌ ሽንት ቤት አጎንብሼ የቀረሁት አንገቴ እንደ አጎንብሼ ጎብጬ የቀረሁት በዛ በክብሬ ጉዳይ ነው። እሺ በሱ በጣም በስነ ስርዓት ይቅርታ ትጠይቂኛለሽ። ወደሽ ሳይሆን